ለኔ በጣም ትልቅ ጥያቄ የሆነብኝ ነገር ምንድነው? አብርሃም ከሩታ የሚፈልገው ምንድነው? ሄርሜላ ጠፋች፣ ሩታ ትጠራለች። የሆነ ነገር ተፈጠረ፣ ሩታ ትጠራለች። ምንድነው የሚፈልገው ከሷ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ ቻናል የተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ማሮች የኔ ወርቆች ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይቧን ጠቅ 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 አድርጓት። በቅርብ 22000 ሰብስክራይብ እንገባለን የኔ ውዶች ማለት ነው። እንግዲህ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉት፣ ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። እናም እንግዲህ ሩታ ከአብርሃም ከባድ ማስጠንቀቂያ እየደረሳት ነው ማለት ነው። ይሄም ማለት ምንድነው? እሱ ኦሬዲ ሩታ ሄርሜላን አግኝቷታል። ገባችሁ አይደለ? ለኛ እዚህ ጋር ሩታን ለማግኘት ስበብ ፈልጎ ካልሆነ በቀር ሄርሜላን አግኝቷታል አብርሃም ማለት ነው። ግን ደግሞ አሁንም ቢሆን የሆነ ነገር እየፈለገ የሆነ ነገር እንትን እያለ ለማስጨነቅ ይሞክራል ማለት ነው። ያንንም ነገር ደግሞ በደንብ አድርጌ ያሳያችኋለሁ። በጣም በሚደብር ሁኔታ ነው ያገኛት። ይሄም ማለት ምንድነው? አብርሃምን ተደብቄ እሱን በቃ ካለው ነገር ላይ ወይም ካለበት ነገር መልሳለሁ ብላ ስታስብ ራሷን ከባድ ችግር ውስጥ ነበር የከተተችው ሄርሜላ ማለት ነው። እና የማትወጣው ችግር ውስጥ በጣም ትልቅ ከባድ ችግር ውስጥ ነው የገባችው ማለት ነው። ይሄ ማለት ምንድነው? እንዴት ሩታ ጋር ትገናኛለህ? በልጅ ስበብ እያለ ከሩታ ጋር ትገናኛለህ? አንተ እኔን ለኖርማል ላይፍ ነው እንጂ ለትዳር ለምናምን ለወደፊት ህይወት ቀጣይ ህይወት አትፈልገኝም በማለት እንዴት የሀብሉን የአንገት ሀብሉን ተቀብለህ ትመጣለህ? ከልጅህ እናት ከሚስትህ ለምን ተቀብለህ ትመጣለህ የሚለው ነው እንግዲህ እሷን አበሳጭቷት በቅናት ግባ ከቤት ወጣ ሄደችው። ስለዚህ እሷ ከቤት ወጣች ማለት ደግሞ ሩታ ምን አገባት እንዴ? ሩታ ምን በወጣ ታዲያ በእነሱ ምክንያት መከራዋን የምትበላው ማለት ነው ጋይሶችዬ። እዚህ ጋር እኮ አይመለከታትም እኮ ማለት ነው። እና ስለዚህ ራሷን የማይሆን ችግር ውስጥ የከተተችው ራሷን የማይሆን ነገር ውስጥ ያስገባችው በእንደዚህ አይነት ሁኔታ እንድትገኝ ያደረገችው ራሷ እስከሆነች ድረስ ማንንም ልትወቅስ ማንንም ልትናገር አትችልም። ገባችሁ? ስለዚህ ሩታን በቃ ተዋት፣ ልጇን ታሳድግበት እንዴ። ሁለተኛም ልጅ ነፍሰ ጡር ናት። ስለዚህ ተዋት በቃ እንዴ። የሆነ ነገር ሲፈጠር ሩታ ተጠራለች፣ የሆነ ነገር ሲፈጠር ሩታ ተጠራለች እንዴ። ምን ታደርጋችሁ? ራሳችሁ ህይወታችሁ ወስናችሁ ተቀምጠው አርፋችሁ ማለት ነው።